አባቴ ከሙዚቃ ህይወት ጋር የተገናኘ ህይወት ነበረው እናቴም እንደዚሁ የሙዚቃ ሙያ ውስጥ ነበረች ያን ተጽዕኖ ማየት ራሱ አንድ ሙዚቀኛ ለመሆን የራሱ የሆነ አስተዋጽኦ አለው ብዬ አምናለሁ ሁሉ ጊዜም ባይሆን አብዛኛውን ጊዜ ከዛ በቀጠለ ደግሞ በተፈጥሮ የሚሰጥህ እና ህይወትህ ራሱ የሚፈልገው አንድ ነገር አለ እና በልጅነት የሚፈልገው አንድ በጣም ፈልገው ነገር ሙዚቀኛ መሆን ነበር ስለዚህ በልጅነቴ ሙዚቃ ጫወት ነበር ከበሮ እየመታው መስፈን ወዳለው ማታ ህብረት ትሪት ላይ ነጥላውን ገሰሰን ወይም ሌሎች ሙዚቀኞችን አይቼ ጧት እንደሱን አስመስሎ መስፈን ደስ ይለኝ ነበር ሙዚቃ የጀመርኩት እንግዲህ እንደዚህ ነው ማለት ነው ሳለስ ሐራብ ያምስ ወሳብ የወደኳት በማለዳ ባልጅነት አቦጊዳ አልበም በሃያዎቹ እድሜ መጀመሪያ አካባቢ የሰራሁት አልበም ነበር ለኔ ለመጀመሪያ ጊዜ ራሴን ሆኜ የወጣሁበት ትክክለኛ ስሜቶቼ በነጻነት የወጡበት እና ለመጀመሪያ ጊዜም ከህዝብ የተዋወቅኩበት አቦጊዳ ወይም ሀብዬ የጀመርኩበት የሙዚቃ በሬ ነው ስለዚህ አቦጊዳ አልበም ልጅነቴንም የምፈልገውንም ነገር አንድ ላይ ማገኝበት ደስ የሚለኝ አልበም ነው ለኔ የአቴንስ ኦሎምፒክ ልዩ ትዝታ ነበረው በተለይ በጊዜው በጣም ትልቅ ውጤት አምጥቶ ካስደሰተን አንዱ ቀነኒሳ አንደኛው ነበር ሌሎችም አትሌቶች እንደዚሁ ድል ያደረጉበት በአንድ ላይ የኢትዮጵያ ባንዲራ ከፍ ብሎ የተውለበለበበት ልዩ ጊዜ ነበር በዛ ጊዜ እንግዲህ ያን ዘፈን ለመስራት የተነሳውበት ዋናው ነጥብ አንድ ስሜቴን የነካው የዜና አቀራረብ ነበር ያ እንግዲህ ምናልባት በቅንነት ይሆናል ነገር ግን የኋላው ከሌለ የለም የፊቱ ነውና ሁሉ ጊዜ የቀደመውን ነገር አስተዋጽኦ ለሚቀጥለው ነገር ያለውን አስተዋጽኦ እያየን ካልሄድን ትክክለኛ ቅብብሎሽ አይሆንም ለኔ ስለዚህ ያ ትክክለኛ ስሜት መታየትና መገለጽ አለበት ከሚል ስሜት ይመስለኛል ያን ዘፈን ለመስራት የተነሳው ቦብ ማርሊ የኢትዮጵያን ባንዲራ ከሌላ ሀገር ተፈጥሮ ነገር ግን ኢትዮጵያን እንደ ሃይማኖትም እንደ አንዲት የተቀደሰች የተስፋ መሬትም አይቶ ከዛም ባለፈ ደግሞ ጥቁር አፍሪካውያን ከማንኛውም ቅኝ አገዛዝ ነፃ መውጣት የሚችሉበት ባለ ትልቅ መንፈስ መሆናቸውን ያወቀ ከሩቅ ሆኖ የኢትዮጵያን ባንዲራ ከቅርብ ሆነው እንደነ አበበ ቢቂላ እንደነ ኃይሌ ገብረስላሴ የኢትዮጵያን ባንዲራ ከፍ አድርገው ካሳዩት ጋር የሚስተካከል አልፎም ተርፎ በአለም ላይ ትልቅ ኢትዮጵያንና ኢትዮጵያዊነትን ያስተዋወቀ ትልቅ የሙዚቃ ባለሙያ ነው የሱ ልደት በአዲስ አበባ ኢትዮጵያ በመከበሩ የተለየ ጊዜ ነበር እኔም ከዛ ጋር በተያያዘ እንግዲህ አቅሜ በፈቀደ ያን ባለውለታ ሰው ለማመስገን ሞክሬያለሁ በሙዚቃ ግርማዊነታቸው በዚህ አደባባይ በዙፋን ተቀምጠው ዛሬ ኖረው ባላይ የሬጌ ሰው ዳቆ ይዩት መንፈሳቸው ሲከበር ልደቱ ኦማን ልጃቸው ያስተሰርያል አልበም
ከምንም በላይ ርዕሱን የአልበሙን መጠሪያ የሆነው ያስተሰራ ያለውን ቃል ይዞ ሲተረጎም ይቅር መባባልን የሚሰብክ ቅርጽ ነው ያለው። ያ ሁኔታ ሁላችንም ኢትዮጵያውያን ከቀደመው ነገር ጋር መታገል ትተን ከሚቀጥለው ነገር ጋር ለመሄድ ያለፈውን ነገር ሁሉ ስለ ፍቅር ብለን ስለ ኢትዮጵያ መልካም ውጤት ብለን መስማማትና ችግሮቻችንን ትተን ወደፊት መሄድ አለብን የሚል ይቅር መባባልን የሚሰብክ የዘፈን አይነት ነው። ከዛ በተለየ ደግሞ ሸመንደፈር የሚለው ሙዚቃና ዳህላክ ተያይዞ የጋራ ጉዟችንን በተመለከተ የሚጫወቱ የዘፈን አይነቶች ናቸውና ያ ጊዜ ትንሽ የተለየ ነበር። እኔም በህይወቴ ውስጥ ከማረሳው ጊዜ አንዱ ነው ብዬ ለማለት ይችላል። በዛ ወቅት እንግዲህ የኢትዮጵያ ሚሊኒየም በዓለም ላይ የራሱ የሆነ ተጽዕኖ ያለው ትክክለኛውን ወይም ቀደም ሲል ዕብራውያን የሚጠቀሙበትን የቀን አቆጣጠር ስርዓት ተከትለን በመሄዳችን ምክንያት ከቀደመው እውነት ጋር የመቀራረብ ቅርጽ አለው ለኔ። ስለዚህ እያንዳንዱ ምዕተ ዓመት የራሱ የሆነ ሚናና የራሱ ድባብ ስላለው ከዛ ጋር ተያይዞ ቀጣዩን የኢትዮጵያን የተስፋና የመልካም ጊዜ ራዕይ ይዞ እንደገና መልሶ ይቅር መባባልን ይዞ ቀሪውንና ወይም መጪውን ጥሩ ጊዜ የሚያበስር ዘፈን ነው ብዬ ነው ለራሴ የማስበውና ከዛ ስሜት ተነስቼ ነው የሰራሁት። በጊዜም የነበረው ውጤት በጣም አስደሳች እስር ቤት ሁሉ ነገር በህይወት ውስጥ የሚያልፈው በምክንያትና አንተን ሊጠቅም ሊረዳ ወይም ሊያስተምር ነው የሚመጣው ብዬ አምናለሁ። ስለዚህ በህይወት ውስጥ የሚመጣው ነገር ሁሉ ጥሩ ነገር ይዞ ይመጣል ብሎ ከማመን ጋር ካያያዝ ነው ጥሩ ነገር ይዞ ሊመጣ ይችላል ማለት ነው። ምክንያቱም የተመኘነውና ያሰብነው ነገር እንዲሆንልን የተፈቀደ ነገር ነው እና ያ ያለፈውን ጊዜ የማሰቢያ ጊዜ ለብቻ የሚቆይበት ጊዜ ነው ብዬ ነው ማስበው። ምክንያቱና ተያያዡ ነገር ሰበብ ይሆናል እንጂ ትልቁ ነጥብ እዛ ጋር የመቆየት ስለነበረብኝ ቆይቻለሁ ብዬ ነው ማስበው። እንደዚህ ነው ማየው። ጥቁር ሰው እንግዲህ የአልበሙ መጠሪያ ሲሆን ጥቁር ሰው የኢትዮጵያውያንም የጀግኖች አርበኞቻችንን ከጣሊያን ጋር ተዋግተው ነፃ ለመውጣት ያሳዩትን ትልቅ ጀግንነት የከፈሉትን ትልቅ መስዋዕትነትና እስካሁን ደግሞ ለኛም ተጠብቀው ያወረሱን ራስን መሆንና በራስ መተማመንን ከምንም በላይ እቺን ሀገር ተጠብቀው ያደረጉት ትልቅ ተግባር መቼም የሚዘነጋም አይደለም። ለሚቀጥለውም ትውልድ መተላለፍ ያለበት ትልቅ ቁም ነገር ነው። ወደዛ ዞር ብለን ባየን ጊዜ ከራሳችን ጋር እንገናኛለን። ከራሳችን ጋር ስንገናኝ ደግሞ ሁሉ ጊዜ መፍትሄ ያጣንለት ነገር ሁሉ መፍትሄ ያገኛል ብዬ አምናለሁ። ስለዚህ ይሄ አልበም በጥቁር ሰው ሲሰየም የኢትዮጵያውያን ድል የመላው በቀለም ልዩነት የተጎዱ የተጨነቁ በባርነት የተሰቃዩ ሰዎች ሁሉ ለነጻነት ያነሳሳ ትልቅ ድል ነበር። ስለዚህ ይሄ ድል ለኢትዮጵያውያን ብቻ ተወስኖ የሚቀር አይደለም። ሌሎች አፍሪካ ሀገሮች ሁሉ ከነበሩበት ባርነት ነጻ እንዲወጡ ምክንያት የሆነ ባንዲራቸውን ሁሉ ከኢትዮጵያ አረንጓዴ ቢጫ ቀይ ጋር አመሳስለው እስኪሰሩ ድረስ አሜሪካን ሀገር የሚገኙ በመላው ዓለም የነበሩ ጥቁሮች እንደ ትልቅ ነጻ የመውጫ ምልክት ያደረጉት የማይረሳና ምንጊዜም ሲዘከር ሊኖር የሚገባ ትልቅ የታሪክ ምዕራፍ ይሄንን ነው በሙዚቃ ለመግለጽ የሞከርኩት።
ፍቅር ወዳል ደስደስ አሰፋቱን ቢበቀላሉ ብሩን ይዘው ኃይሉ ጋር